ጓጉንቸር አንቴናሽን ይዤ ነው እንደ ጅራፍ ማጮልሽ ነው ጋይስ። በቃሽ አትበሉ። እናቴ ግን በጣም ነው የገረመችኝ። እግዚአብሔር ምን አይነት በሽተኛ ናት ግን እንዴ! ሰው ልጅ እንዴት ማለት ሰው ልጅ ያልነካውን ያልደረሰበትን ለሱ የቆመውን ሰው ሁሉ በልታ ጨረሰች። አረቺኔ ብነግሯት ማታቋትም ኤኒዌይስ ቪዲዮ ሪከርድ ልስማ አንተ ፈራኒ ጋይስ በሷን የፈመስኩት በኔ እኮ ነው የፈመሰችው ቤት አለች። ግን እኔ እንደሌሎቹ አይደለም። ሌሎቹ ምናልባት ነው እንደፈለግሽ አርገሻቸው እንደፈለግሽ ብለሻቸው ሰድበሻቸው ይችሉሽ ይሆናል። ወይም ደግሞ ተሰዳድቦ ስለማያውቁ ተሳዳቢ ቤት ሄደሽ ስታይ ነው ትናንትናውን ያደረግሽው አውቃለሁኝ። ሄለን ቤት ሄደሽ ቲጂን እንደዛ አስረገጥሻትኝ። ቁጭ ብለሽ ምንም ኧረ ተው ቆይ ይሄ ነገር ለኔ ችግር ያመጣዋል እንኳን አላልሽም። እንደዛ እኔን ቁጭ ብለሽ ታስረግጭ እስቲ አንቺን ነው ምረግጥሽ። እነ ቲጂ ከሷ ከነ ሄለን ጋር ሊጣሉ ነው አሜዱት። እኔ እንደዛ አይደለም አንቺን ነው ምረግጥሽ። አተላ ዲ ስንቱ አሁን ትናንትና ቲጂናችን ሄለንን ያባላችሁ እኮ እሷ ናት ነው። ምንም ሳላረጋት አቤት ግን እንደው ሰው ልጅ ግን ምሮጃኒ የምትሉኝ ዲማሬ ምን ላይክ ወሬ ቀይሩ ይባላል። እኔ ምን ላርጋቸው? ቤቷ ገብተው ማስወጣታችን ማስቆማችን ሞዴሬተሯ ናት። የት ነው? እኔ ጋር ነው እንደዚህ የተፈጠረው። ጀላራስ እኔ ሶሻል ሚዲያውን ማለት 6 ዓመት ቲክቶክ ላይ ተጠቅሜያለሁ። እንዴት ማስኬድ እንዳለብኝ አውቃለሁ። ማንንም ጋር ብትሄጂ አንቺን ነው የምወቅጥሽ። እኔ ለልታሰድብ የምትሄጂበት ቤት ሁሉ ማለት ነው እነሱ ይሳደቡ እኔ አንቺን ነው የምረግጥሽ። እነሱ ይሳደቡ አንቺን ነው የምረግጥሽ። እናትና አባቶችሽ ቪዲዮ ሰርቼ በአደባባይ የእሷን ቤተሰብ የምታውቁ የት አላችሁ? እናትና አባቶቿ ነው የምልሽ። እኔ እናትና አባቶችሽ አይደለሁም። እየሮጥሽ ምናልባት ያችም ሄለን የምትባለው ምናልባት አይዶን ነው ለዩቲዩብ ለቢዝነሷ ምናምን ብላ ከሆነ አላውቅም እንጂ ከሁሉ ጋር እየሮጠች ሄላ የምታነካካት ለነገሩ አንድ ናቸው። ኤኒዌይስ ምን አለበት ሄለን ጋር ገባች ትግባ። ታዲያ ሄለን የኔ ያለቃናት እንዴ? ሄለን ዋለ 10-20 አንበሳ አስወርጄ ንቃኝ የተወችን ሴት ናት። በቃ አቅቷት ምንም ስለማታመጣ እሷ ጋር ሄዳ የምታሰድበኝ እኔ ደግሞ እሷን ነው የምረግጣት። እኔ እንደሌላው አይደለሁም። እንደነ ቲጂ ምናምን አይደለሁም። ነጭ ቅማል እኔን ስትረግጠኝ ማለት እኔ እሷን ነው እየመጣው ምረግጣት። አያቸውን የምታነካካው ሮጣ ከኔ ጋር መነጋገር አቅቷት ሮጣ እሷ ቤት ሮጣ ትሄዳለች። ግን አሁን በምን እንደተጣላችሁ መጀመሪያ ይግባኝ። እሺ ችግር የለም። ሰው እንዴት ያልደረሰው ላይ ማለት እኔ ግራ እስኪገባኝ ድረስ ቤታው ምን አርገሻት ነው? አንቺ ሆዳም ሆዳደር፣ አንቺ ችጋራም፣ አንቺ ጨነፈራ፣ አንቺ የሴት ወሸላ እንዴ! እንደሌላው እኮ አይደለም። እኔ እንደሌላው እኮ እኔ ህሊና ስላለኝ ነው እኮ በውስጥ እንኳን ገብቼ እናቴቱም ጋይስ ጊፍት ስሰጥ ሳያት ለኔ ስሰጥ ሳያት ደነገጥኩ። የዛን ቀን ገባውና ገንዘብሽን ያዝሽ ሰላም። ለምን ይሄ እንደምታመጣ ስለማውቅ እኔና እንደዚህ አሁንም እንዳወለችው ስለምን ምናምን ፈጣሪዋን ዘግዝቃ ስትሳደብ ምናምን አውቃታለሁ። ከዛ ገባ ይሄንም ነገር እንደሚመጣ ስለማውቅ ሰላም ተይ አልኳት። ተይ ጊፍት አትስጪኝ። ራሷም ተናግሯች እንዳትዋሽ ቴክስትም ሁሉም አለ። አትስጪ ሰላም ገንዘብሽን ያዢ። ከዛ ሰዓት በየቤቱ ትሰጣለች። ከዛ ዲቦራ ጋር ያለች ቤቢ ላይሆን ምናምን ሰጠዋትና ጌም ስትጫወት አንድ ሳሚ ከሚባል ልጅ ጋር ስክሪንሾት አለኝ እንደምትዋሽ ስለማውቅ ማለት ነው። ጊፍት ሰጥቷት እኔ በጊፍት አልታማም። ከዛ አንድ ቀን አንበሳ ለእንትና ሰጥቼ ስትል ምናልባት ቸግሯ ሰጥታዬ ሆን ብዬ መለስኩላት። ማርያምን መመለስኩ ግድ የለብኝም እኮ ወደሽ ነው የሰጠሽኝ። ቲክቶክ በልቷል ምን አባሽ ታመጫለሽ? ቅማላም ቅምልምል ሙጀሊያም ገንገበ ጋግርታም ብዬ እኮ ማለፍ ይችላል። በጣም ታስቂያለሽ። ግን ለምን በቃ ምናልባት ቸግሯት ይሆናል ብዬ ሄጄ አንበሳ ወረድኩኝ ከሌሎቹ ተሽዬ።
አንድ ሁለተኛ ነገር እሷን ስማነዛ እንኳን ሲያጠፉ ተከራከርኩላት። ትናንትናም ቲጂን በውስጥ ታያልኩትኝ አትጣሉ አልኩኝ። ተታረቂ ብዬ ጻፍኩላት፣ ደወልኩላት። እኔ እናትሽ መስልሻለሁ? ጡቴ ትልቅ ሆኖ ስታዩ አቅብቻ ያሳደግኩሽ እናትሽ መስልሻለሁ? አንቺ ገንገበት እናትሽ የታባሽ ነው ያለችው? የወለደችሽ እናትሽ ራሱ ይሄ ሁሉ ሶሻል ሚዲያ እናት ማለት እኮ እኔ እኮ ግራ ገባኝ እኮ። አንድ ሰው እናት አባቱ የፈለገ ልጅ ታሟል፣ ልጇ በዚህ ደረጃ ስትሆን አያት እዚህ ሀገር እያላት ወንድሞች እያሏት እንዴት ነው ዞር ብለው መጥተው እንኳን ካለችበት ነገር የማያወጡ የገዛ ስጋዎቿ ያላደረጉላት? እኔ ምን እናት ማለት የካድሻ ጥቁር ስለሆነች እንደዚህ አይነት ጥቁር እናት የለችኝም ያልሽው ጥቁር ስለሆነች አንቺ ፊልተር አቅልተሽ ማለት ነው። ትርጉሙን ከጠየቅሽኝ ብዬ እንዳያመልጥ ቂንጥራ እንዳያመልጥ እኔ ካልጃላቅ በገባሽበት ቤት ሁሉ አሰድብኝ አልኩሽ። አንቺን ነው የምረግጠው ከነዘር ማንዘርሽ ስረግጥሽ ደግሞ ከኔ ጋር ማለት ነው። እንዲህ ቁጭ ብዬ ተስኩኝ እንዲህ ቁጭ ብዬ የምሰዳደም እንዳይመስልሽ። ዛሬማ አሞኛል ተይዣለሁ። ጠዋት እገባለሁ ጌሜን ታታታታ አደርጋለሁ። አይንሽ እያየ ሲጉረፈረፍ ታያለሽ። በቤታ በነገራችን ላይ ቂጥሽን ትንሽ ሰብሰብ አድርጊው። ዝንብም ምናምንም እየተነፈሰ ትንፋሹን እንሰማለን። እሺ ፕሊዝ። ከመስቲካው ድምፅ ሸፍኖት ነው እንጂ ድምፅ እየሰማን ነው። ቱስ ቱስ ሲል ሌሊት መከራ የሚያድርበት እንትን እንደዚህ እሺ። ማትወጂ ልክስክስ ሰውና ሰው እንዳባላሽ ሰው አሁን የኔ ስም ተጠርቶ ያቺም ምናምን ተብዬ የምሰደበው ቤታ እኮ ናት። ነገር ዱብ ይበልላችሁ እድሜና የነካችሁት በሙሉ። አሁን እኔ ለሷ የሚጠቅማት ቢሆን አወል እኔ ከትልቋ ዝም ብያለሁ። አወል እግዚአብሔርን ልልክላት ማለት ነው ሁሉ እያሰብኩኝ ነበረ። ቂንጥራ ኖጌስ በጣም ነው የሚደብረው። በቃ በጣም በጣም ማርያም እና ልስማ ያለ ለዛው እኔ ባለ ሌቭል 39ም አላወራው እንዳንተ ለቃቃሚ በሁኔታ ይላሳይሽና ማንነቷን ራስሽ ግለጪ። በሱ ምክንያት ነው ህይወቴ ተበላሸው። አትጠይቁኝ፣ በቃ አትጠይቁኝ። እኔ ምን አርጋ ማናት ኮሜንት ላይ ጻፉ። ቴንኪው መልሳችኋል። ጌም አጫወትኳት። እሱንም እኔ ሆኜ ነው ሺህ ጊዜ እኔ አብሬያ ስጫወት የነበረውስ ሊናገሩ ነው ስለኔ የማረጋቸው። እኔ ደግሞ ወዳለሁ፣ ደስ ይለኛል። ነግሬያቸዋለሁ። ቅድም ሰው ራሱን ሲመርቅ ገንዘብ ስጠኝ ሰላም ስጠኝ ነው የሚለው። አልመረቅኩም ራሴን። ጠላት አብዛልኝ፣ ነገረኛ አብዛልኝ፣ ተናጋሪ አብዛልኝ። ለእኔ በደንብ ነው ደስ የሚለኝ፣ ሞቅ ይልልኛል። እፈልገዋለሁ። እኔ በነገራችን ላይ ድሮ አይንኩኝ አይስደቡኝ ነው እፈልገዋለሁ። ልቃሚ የቁሻሻ ዘር እድፋ የሆነች አገጫ ማገጫ ራሱ ተንጠልጥሎ ጡቷ ጋር የደረሰ ንፍጣ ስታስጠይ ሂጂና ፊትሽን ሰብናፕ ጋር እዩ። አገጫ ወርዶ እንደዚህ የወደቀ የሆነች 7 ደረጃ ፍቅር ጥቁር ፍቅር የሚባል ዱንዳር ላይ የሚሰራ ሰው እያለ ረጅም ሰው እንደዛ እየሆነች መጣ። አገጯ እየተሳበ የሚመጣው ነገር መርፌ ወደታች ነው እንደ የሚስባል። አትረጃትም። ገላይን 1 ሳምንት ሙሉ አልታጠብኩም ስትልሽ የሻወር መግዣ ሳሙና ገዥላትም። አንቺ ቦርኮ እኔ ቢያንስ እንኳን እስከ 1 ጊዜ ጊፍት ሰጥቻታለሁ። ውጣለች። አለቅላቂ እድሜ ልክሽን ጥግ እንደቀረሽ ስታለቀልቂ አውደልዳይ ገንገበት ጋግርታ እንጭቅ ታለቀልቂ ካሻፓ ለጥፋልሽ የለ ገንዘብ አስገብተሽ አትናገሪም። ሞራል አለሽ ቢያንስ ገንዘብ አስገብተሽ መናገር። ገና ነገ ስመጣ ስታፈቅሩ የነበረው ሰው በሱ ተነስተሽ እዚህ እንደመጣሽ
ድሬ ዘግሬት እቀጥለዋለሁ ገና። ታዲያ የፈለገ ይጣሉ። ለምን አባቷ የሸርሙጣ ልጅ እኔን ስሜን እየጠራች ትናገራለች? ታዲያ ለምን ትናገራለች? እኔ አሁን በምን እንደተጣሉ በምን እንደተነጋገሩ አውቃለሁ። ያ እንዴ ሰው ስለኔ ሊበላኝ ሲደርስ እንዴት ገዴ እንዴት እንደሆነ በሸነና ነው። ስልኬት እንዳለ ራሱ እኮ አላውቅም። የሚያዩ ኦፍ ኮርስ እኔ ፌመስ ነኝ። እነሱ ላይ እንደ ቁጭ ብዬ ፌመስ ነኝ። እኔ አሁን እንትን ጌም ላኪ እንትን ሰዎች እንዳይልኩብኝ ብቻ ነው እሺ እየተጫወትን እንዳለ ታውቃላችሁ ማለት ነው። አንተ ወንድ ቅንጥራ መጣ እንትናንማ ለምደሻል። መማርማ ምስኪን ትሰድቢያታለሽ፣ ሀቢባን ትሰድቢያለሽ፣ ልጆቿን ትረግሚያለሽ። እነሱማ ምስኪን ይሰደቡልሻል። እየሄድሽ ደግሞ በሄለን ታሰድቢያቸዋለሽ። ትናንትና ቲጂን ከሄለን ጋር ባላሽ አሰደብሻቸው። ላይ ለመድረስ ያንቺ እንትን ላይ ለመድረስ በጣም ጊዜ ያላት ናት። ሰው እንደሞተ እንጂ እንደወደቀ አይቀርም። እሺ ያ ኦሮሞ ምን ይላል? ነምኒ አከዱ የመሌ አከኹፈቲ ሂናፉ ይላል። ገብቶሻል? እከካ ቆሻሻ እንደዛ እያልኩ ነው ሙድ የሚይዝብ እንዴ እንደሚይዝብሽ አሳይሻለሁ። አንድ ሰው እኮ ተማምና እኮ ነው ጋይስ እንደዚህ የምትሆነው። እመቤቴ ሄለን እንኳን ላንቺ ለኔም አልሆነች። እኔ ያከበርኳትን አካውንቷ ሲዘጋ ማታውኑ አብረን ፎሎ ያስደረግኳትን በህይወቷ አንበሳይታ ማታቆን ጮማ ብልተሽኝ አስቀረው። ወይኔ እናቴ ጮማ ብልተሽኝ ያ ጮማ ካፌ ላይ እንጥብጣቢው ቀረ። እባክሽን ለውሽኝ ያለችዋል። ያችን አንበሳ አምጥቻ ቅምሼ ተከታዮቼ እንዲገደግፏት አድርጌ ብርግድግድ ነው ያደረገችልኝ። እናቷ ገለመኔ ብላ ሁሉ ድራማ ስትሰራ ቲክቶክ ላይ ብርግድግድ ነው ያደረገችኝ። ተመችቶኝ ነበር። ሄለን እያየሽ እንደሆነ አውቃለሁ። ስሞትልሽ ልጅ አለሻ፣ በልጅሽ ይዤሻለሁ። ስለኔ ማውራት አታቆሚ። ያ ልጅ አልባ መሃን ሰው ስለ ልጄ ማውራት አይችልም። እቺን ቦታ ሪከርድ አድርጉላት። ያ እውነቷን ነው። እንትና እስቲ ውለጅበት ብላሻለች። እቃሽን እላው ላይ መሽናት በሱ እንድሸኝና ሴጋ እንድትመችበት እንጂ እንድትወልጅበት አልተፈቀደልሽም። እንዳንቺ አይነት መሃን ሰው እንዳንቺ አይነት ወዶ እቃውን እንቁላሉን እየፈነቀለ የሚያወጣ ሰው ስለ ልጄ አያነሳም። እሺ ምሳሌ አይሰጥም። ገብቶሻል? ልጄን 9 ወር ለፍቼበት 18 ዓመት እየለፋውበት ያለ ልጅ ነው። ባንቺ አይነት ነጃሳ ባንቺ አይነት ቆሻሻ ሰው ምሳሌ ተነፊበት እንጂ አትውለጂበት ተብለሽ የተረገምሽ ነሽ። ምክንያቱም እናትሽን ስለካድሻት እናትሽ ገብቶሻል? ያ የልጅ ፍቅር ምን እንደሆነ እግዚአብሔር አያሳያት ያለችሽ ረቢን ኢሲ ሂንገርሲ ሲን ያለችሽ አውተን ተሳስቀን አዝናንቻት ወጣ በላይ ሰጠው ያለችውን አንበሳ መልሼ ምንድነው የበደልኳት? እቺ ልጅ ተርዳችን ምን አድርጊያት? እስኪ ተው ከማለት ለማስታረቅ ከመሞከር ማርያምን ናና እስኪ ገብተህ በለኝ በገስት ና በገስት በለኝ። አንተ ጠንጋራ ና በገስት ገብተህ በለኝ። ወንድ ወልዶሃል ና በለኝ እስኪ ያወጣውን አፍን ኮመንት ላይ ቢያወራሽ ትሰሚዋለሽ። ከዛ ከገስት ላይ ነው የምታወርጂው። ሌላ ምን አባሽ ታረጊዋለሽ? ምን ታረጊዋለሽ? አንድ ሰው እስቲ ና ግባ እናግረኝ አለሽ። ሲናገር በድምፅ ሰመጪዋለሽ። ከዛ አንተ ንፋታም አንተ ምናምን ትሆነ ታወርጂዋለሽ። ሌላ ምን ታመጭበታለሽ? ናስቲ ምናምን ልክ እንደዚህ ተችስቲኪም ድራማ ትሰሪያለሽ። ቆሻሻ ዘንድሮ መመሰል ያሙ መሰል ይላል አረብ ማለት ሰው ያስፈልገኝ ጌመር ጾኝ ሲባል ቪዲዮ በመስራት ቀደምተኛዋ እኔ ቤታ ነኝ። መቼስ ገብተሽ አልተዋጋሽም እንዳትይኝ። ሶሻል ሚዲያ ላይ ባለው ነገር ሁሉ ለወገኔ የምቆም እኔ ቤታ ነኝ። ኦኬ አንቺ አይደለሽም። ፖለቲካውን አቆምኩትኝ፣ ጌም ጀመርኩ። ያኔም ለወገኔ ድምጾኛለሁ፣ አሁንም እሆናለሁ፣ ወደፊትም እሆናለሁ። ቢርባኝ ቢጠማኝ በሀብታም ብሆን ዝና ቢኖረኝ
ወገኔን፣ ደሜን፣ ማንነቴን አልጠላም፣ አረሳም። አስረግጬ ልንገርሽ ሰላም ቤትሽ አስገብተሽ ያቺ ቤታ ከፖለቲካ ልመች ሲላት ጌመር ሆነች ላልሹ ማለት ነው። አሁንም ከተሰጠኝ ላይ ለወገኔ ከመቆም ወደኋላ ልልክላት ማለት ነው። እግዚአብሔር በሚያውቀው ልልክላት በቃ እንደዛ ላይ የሴት ነገር ቅባት፣ ሻምፖ፣ ሎሽን ምናምን እግዚአብሔርን አማዞን ኦርደር አድርጌ ካለችበት አድራሻዋን ሰጣኝ ልልክላት። በቃ እስኪ ሰርፕራይዝ ላርጋ ደስ ይበላት ምናምን ብዬ እናቴ ትሙት። እሷ ግን ምቀኛ። እኔ በጣም እንኳንም አላደረኩት ቆጨኝ ነበር። ለምን አናስወጣት? እንትና ሰጠ እንትና አልሰጠም የሚል ሊስት ውስጥ ከምንገባ ለምን አናስወጣትም ነው እኮ ታክቲኩ። ይሄ ነው እኮ ታክቲኩ። ለምን አናስወጣትም ነው እኮ ሌላ ነገር እኮ አይደል። ለምን አናስወጣትም? ዛሴት ዊ ኖ ዚስ ታክቲክ። ለምን አናስወጣትም?